በአይሁዳውያን ላይ ያደረሰችውን በደል በቤተክርስቲያን መሪዎች እነሱ ይመጣል ብለው የሚጠብቁት ማህዲ መስቀልን ሰብሮ የሚገዛ ማህዲ ነው። ስለዚህ መጀመሪያ ማጥፋት ያለባቸው አይሁዳውያን። ነገር ግን ወደ ናዚ ወደ ሂትለር ዘመን እንመለስ። መጀመሪያ ማጎሪያ ካምፖችን መክፈት የጀመረው ለሶሻሊስቶች ሰላም ተመልካቾቼ እንዴት ናችሁ? እኔ ነብይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁኝ። እንግዲህ ከዚህ በፊት ስንከታተለው እንደነበረው እስራኤልና አሕዛብ በሚል ርዕስ ነው። አሁንም የመጣሁት ያለፈው ክፍል ትምህርት አምልጧችሁ ከነበረ እዚህ ጋር ያለውን ሊንክ በመጫን መከታተል ትችላላችሁ። የሚቀጥለውን ክፍል እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። እንግዲህ ባለፉት ምዕራፎች ባለፉት ክፍሎች ብዙ እያየን መተን በስተመጨረሻ ስለ ቤተክርስቲያን በእስራኤል ሕዝብ ወይም ደግሞ በአይሁዳውያን ላይ ያደረሰችውን በደል በቤተክርስቲያን መሪዎች፣ በቤተክርስቲያን ምዕመናን፣ በቤተክርስቲያን አገልጋዮች እንደዚሁም ቤተክርስቲያንን ሰበብና ምክንያት አድርገው መጠቀም በሚፈልጉ ፖለቲከኞች በዋናነት በሁለተኛው ዓለም ጦርነት ጊዜ ወይም ከዛም በፊት የናዚ ፓርቲ ወደ ስልጣን ከመጣ በኋላ የነበሩትን እያየን እዚህ ደርሰናል። እንግዲህ ብለድ ላይብል የሚባለው ሕፃኑ ዊሊያም በ12 ዓመቱ በእንግሊዝ ሞቶ ከተገኘ በኋላ አይሁዳውያን የክርስቲያን ሕፃናትን ደም መስዋዕት እያደረጉ እያቀረቡ ነው ለአምላካቸው በሚል አይሁዳውያንን በውሸት ማለት ነው። በውሸት ብለድ ላይብል ማለት ያው የውሸት ክስ እንደማለት ነው። የውሸት ክስ እንደማለት ነው። ኋላ ላይ ይሄ ውሸት እየተጠናከረ በየቦታው እየተስፋፋ በተለይ በአውሮፓ በተለያዩ ግዛቶች በተለያዩ አካባቢዎች እየተስፋፋ በሩሲያ፣ በፖላንድ ከእንግሊዝም አልፎ በእንግሊዝም የተለያዩ ሌሎች ታሪኮችም የፈጠራ ታሪኮችም እየመጡ አይሁዳውያንን ባሉበት እያሳደዱ እየጨቆኑ ለረጅም ጊዜ ቆይተዋል። እንግዲህ የናዚን የጀርመንን ስናነሳ ሌሎች የአውሮፓ ሀገራት ንጹህ ነበሩ ማለት አይደለም። ሙሉ በሙሉ እጃቸው ንጹህ ነበር ማለት አይደለም። በፖላንድ የሚገኙ ወደ 4 ሚሊዮን የሚጠጉ አይሁዳውያን እጅግ ከባድ መገለል፣ ግፍ እና የተለያዩ እንግልቶች እየደረሰባቸው አንዳንድ ጊዜም ደግሞ ስትሬት ላይ እየተገደሉ መንገድ ላይ እየተገደሉ ለረጅም ጊዜ ቆይተዋል። እንግዲህ በስደት ከሄዱ አይሁዳውያን ረጅም ዘመን ስለነበራቸው በፖላንድ የነበሩ አይሁዳውያን ፖላንዳውያን ናቸው ማለት ዜግነት ሀገራቸው ፖላንድ ግን ደግሞ ማንነታቸው አይሁድ፣ ራሳቸውን አይሁድ ብለው ነው የሚጠሩት። ለአምላካቸው ባላቸው ታማኝነት እና ከሌላው የአሕዛብ ሕዝብ ጋር ለመቀላቀል ፈቃደኛ ካለመሆናቸው የተነሳ ብዙ ዋጋ ከፍለዋል። እንግዲህ ወደዚያ በደንብ ከመግባታችን በፊት እስልምና ብዙ ነገር አድርሶባቸዋል፣ ብዙ ጉዳት አድርሶባቸዋል። አሁን በግልጽ መናገር እፈልጋለሁ። በዚህ ጉዳይ ላይ በግልጽ ማለት መናገር እውነት የሆነውን ፋክት የሆነውን መነጋገር አለብን። በትክክል መነጋገር አለብን፣ ማወቅ አለብን። በተለይ ብዙ ክርስቲያኖች ለእስልምና አስተምህሮ ወይም ለእስልምና ርዕዮተ ዓለም ያላቸው እውቀት አናሳ ነው፣ እጅግ በጣም አናሳ ነው። ብዙ ክርስቲያኖች በተለየ ሁኔታ ከክርስትና በተቃራኒ የቆመ ሃይማኖት መሆኑን ብቻ ነው የሚያዩት። ወይም አይዲዮሎጂ የራሱ ርዕዮተ ዓለም ያለው ሃይማኖታዊ ፖለቲካ መሆኑን ብዙ ክርስቲያኖች አያውቁም። በጥልቅ ሃይማኖታዊ ፖለቲካ ነው እስልምና። እንግዲህ እኔ ስለ እስልምና ለማውራት ሳይሆን በአይሁዳውያን ላይ ግን እስልምናም ከፍተኛ የሆነ የራሱ ተጽዕኖ ነበረው። የእስልምና ሃይማኖት መስራች የነበረው መሐመድ ተነስቶ በዛ አካባቢ በዋናነት የአይሁዳውያንን እና የክርስቲያኖችን ልብ ማግኘት እንደሚችል አስቦ ነበር። ምክንያቱም አይሁድና ክርስቲያን በዛን ጊዜ እስልምና በሚጀምርበት ጊዜ በአንድ አምላክ የሚያምኑ ስለነበር በዛ ዙሪያ በአረቡ ምድር ላይ የነበሩ የጣዖት አምልኮችን በሙሉ በማጥፋት በማውደም ጣዖታትን በመሰባበር እና በዚህም ደግሞ የኃይል እርምጃ እየወሰደ ስለመጣ አምላክም አንድ አምላክ ነው፣ ስሙም በአረብኛ አላህ ነው የሚባለው ብሎ ሲነሳ ያስብ የነበረው በልቡ ክርስቲያኖችና አይሁዳውያን ይተባበሩኛል፣ ይቀበሉኛል። ምክንያቱም እነሱ አንድ አምላክ ነው ብለው የሚያምኑት እኔም አንድ አምላክ ብዬ ተነስቻለሁ፣ ስለዚህ ወገኔ ይሆናሉ ብሎ አስቦ ነበር።
ነገር ግን እንዳሰበው ያንን አላገኘም። ከአይሁዳውያን ያንን አላገኘም። ከክርስቲያኖችም ያንን ተቀባይነት አላገኘም። ስለዚህ በግልጽ ጦርነት ነው ያወጀው። ወዲያውኑ ጦርነት ነው ያወጀው በአይሁዳውያን ላይ እና ይህንን ታሪክ ፈጥሬ አይደለም እያወራው ያለሁት፣ በግልጽ የሚታወቅና የሚገኝ ነው። እንግዲህ ይሄንን ብልሃል ብሎ ሊከሰኝና አኪውዝ ሊያደርገኝ የሚችል ሰው የለም። እውነት ስለሆነ እኔ አይደለም ያልኩት፣ ራሱ መሐመድ ነው ያለው። የእስልምና አስተምሮም ነው ይሄ እና እነሱ ላይ ጦርነት ማወጅ እንግዲህ የምናውቀው ጂሃድ የምንለው ማለት ነው። ስለ ክሩሴድ ነግሬያቸዋለሁ ከዚህ በፊት። ስለ ጂሃድ በደንብ ጠልቄ መግባት አልፈልግም። ነገር ግን በተቻለኝ መጠን የዚህን መልክ ደግሞ በተወሰነ መልኩ እንድታዩ ለማድረግ ሞክራለሁ። ወደ ሂትለር ከመምጣት በፊት ከዚህ በፊት ቃል ገብቼላቸዋለሁ። በዚህ ጉዳይ ላይ ስለ ናዚ በደንብ እንደምንነጋገር እንነጋገራለን። ጂሃድ እንደ ክሩሴድ ያለ ሃይማኖታዊ ፖለቲካ ያዘለ አይዲዮሎጂያዊ አስተምህሮና ጦርነት ነው ጂሃድ። ክሩሴድም አይዲዮሎጂ የሃይማኖት የኃይል የጥቅም ጉዳይ ጭምር እንጂ የግዛት ማስፋፋት ጉዳይ ጭምር እንጂ ምክንያቱም ቤዛንታይን ስርወ መንግስት በኮንስታንቲኖፕል ተቀምጦ ወይም በኢስታንቡል ዛሬ ኢስታንቡል በምንለው ስፍራ ተቀምጦ ይገዛ የነበረው ግዛቱም የሮም ስርወ መንግስት ሌላኛው ክፍል ነው ቤዛንታይን እና ኢስተርን ወይም ምስራቃዊው የሮም ስርወ መንግስት ማለት ነው። ምዕራባዊው የሮም ስርወ መንግስት እየወደቀ እየተዳከመ ነው የመጣው። መጀመሪያ ለሁለት ተከፍለው ማለት ነው እና ቤተክርስቲያንም ኦርቶዶክስና ካቶሊክ ሆነው ተከፍለዋል። በዌስተርኑ በኩል ካቶሊክ፣ በምዕራቡ በኩል በምስራቁ በኩል ደግሞ ኦርቶዶክስ ማለት ነው እና እየሆኑ ነው የመጡ በዚህ መንገድ ነው እና ቤተክርስቲያንም ፖለቲካ ውስጥ በደንብ ስለገባች ሃይማኖቱም ራሱ የክርስትና ሃይማኖት የፖለቲከኞች ወይም የፖለቲካ ሃይማኖት ወይም የመንግስት ሃይማኖት ሆኖ ስለነበር የቤዛንታይን ስርወ መንግስት ሲዳከም ራሱ የዌስተርን ወይም የምዕራቡ ሮማን ኢምፓየር ሙሉ በሙሉ ጠፍቶ አሁን የሮማን ኢምፓየር የሚባለው በቤዛንታይን በምስራቁ የሮም ስርወ መንግስት ስም እየተጠራ በኮንስታንቲኖፕል ወይም ደግሞ ዛሬ በአሁኑ ጊዜ ቱርክ ኢስታንቡል ማለት ነው ዋና መቀመጫውን አድርጎ ቤዛንታይን ኢምፓየር እየገዛ በነበረበት ጊዜ እንግዲህ የቱርኮች የኦቶማን ቱርኮች የሙስሊም ሱልጣኔቶች እና የሌሎች መነሳት ቤዛንታይን ኢምፓየርን እያዳከመ ሲመጣ ነበር። እንግዲህ ቤዛንታይን ኢምፓየር ወይም ቤዛንታይን ስርወ መንግስት በክርስትናም ባለው በተለያየ ኢስትና ዌስት ሆኖ ሮም ስርወ መንግስት በመከፈሉም በራሱ በፊት የነበረው ትግል ግጭት እያዳከመው ነበር። ነገር ግን አሁን እነዚህ የሙስሊም ሱልጣኔቶች የሙስሊሞች አገዛዝ በመነሳቱ ቤዛንታይን ስርወ መንግስት በተለይ በኢየሩሳሌም ላይ አቅም እንዳይኖረው ሆኖ ኢየሩሳሌምን እያጣ መጥቷል ወይም ኢየሩሳሌምን አጥቷል። ከዚህ የተነሳ ክሩሴደሮችን ወይም የክሩሴድን ሐሳብ ቤዛንታይን ኢምፓየር ሲደግፍ መደገፍ ብቻ ሳይሆን ጥያቄም ያቀረበው ዌስተርኖቹ ለምዕራባውያን ክርስቲያኖች ለካቶሊክ ለጳጳሶቹ ጥያቄ ያቀረበው ራሱ ቤዛንታይን ኢምፓየር ነው ወይም ቤዛንታይን ስርወ መንግስት መሪዎች ናቸው። ስለዚህ በአውሮፓ የነበሩ ክርስቲያኖች በሙሉ በጳጳሳቶቹ ስብከት ከዚህ በፊት እንደነገርኳችሁ ተነስተው ክሩሴድን ብለው ይጀምራሉ በ1099 ዓመተ ምህረት ማለት ነው። ራሱ ክሩሴድ የፖለቲካ ፍላጎት ያለው የፖለቲካ መነሳሳት ያለው የፖለቲካ አጀንዳ ያለው ኢየሩሳሌምን ቅድስቲቱን ሀገር ወይም ደግሞ ቅድስቲቱን ከተማ ኢየሩሳሌምን እና አጠቃላይ ሆሊላንድ የሚባለውን ቅድስቲቱን ምድር እስራኤልን ማለት ነው እንደገና መቆጣጠር በክርስቲያን አስተዳደር ስር ማድረግ ክርስቲያናዊ ማድረግ በሚል ነገር ግን የፓወር የኃይልና የጉልበት የግዛት ማስፋፋት ፍላጎት በከፍተኛ ሁኔታ የተጠናወታቸው የቤተ ክርስቲያንና የፖለቲካ መሪዎች በዛን ጊዜ ክሩሴድ በሚል ቤተ ክርስቲያንን አነሳስተው ክርስቲያኖችን አነሳስተው ክሩሴዶችን አድርገዋል። ታሪኩን ከዚህ በፊት አይተነዋል። ወደዛ መመለስ አልፈልግም። የእስልምና ርዕዮተ ዓለምም በዚሁ የግዛት ማስፋፋት የፖለቲካ ዓላማ ፖለቲካዊ ሃይማኖት ስለሆነ የግዛት ማስፋፋትን ሐሳብ ይዞ እንደዚሁ በኢየሩሳሌም ላይ በእስራኤል ላይ ዘምቷል። በዚህም እንግዲህ ይህንን ከማድረጋቸው በፊት ስለ
እስልምና እምነት መስራች ወይም የእስልምና አስተምህሮ ዋና መስራች የነበረውን መሐመድ የተነሳበትን ምክንያት ነግሬያቸዋለሁ። ሞኖቴስቲክ ነኝ እኔም። እስራኤላውያንም ክርስቲያኖችም አይሁዳውያንም ክርስቲያኖችም ሞኖቴስቲክ ናቸው። ማለት አንድ አምላክ ነው የሚያመልኩት። እኔም ሞኖቴስቲክ ነኝ፣ አንድ አምላክ ነው የማመልከው፣ ስለዚህ ይቀበሉኛል ብሎ አስቦ መጣ። አልተቀበሉትም። ከዚህ የተነሳ ሙሉ በሙሉ ተነሳባቸው። አስተምሮችን ይዞ መጣ። በእስልምና ብዙዎች የሚያምኑት በጂሃድ የሚያምኑበትን ዋና ምክንያት ልንገራችሁ። እግዚአብሔር አይሁዳውያንን መጀመሪያ መርጧል። ነገር ግን ስላልታዘዙ ከአይሁዳውያን ትኩረቱን እና ፈቃዱን ሐሳቡን አንስቶ ወደኛ አድርጓል፣ ለእኛ ሰጥቶናል። ስለዚህ እነሱ አሁን ኢንፊዳል ናቸው። እነሱ ከሃዲ ናቸው። ከሃዲ ስለሆኑ ዲስኦቤ ስላደረጉ ማለት ስላመፁ፣ ስላልታዘዙ አሁን እኛ ያልነውን ባለመቀበላቸው ማለትም ጭምር ነው። እነሱን ስላልተቀበሉ ነው። ስላልታዘዙ እኛ የአላህ ሰይፎች ነን፣ የአላህ ስወርድ ነን፣ የአላህ ሰይፍ ነን። ስለዚህ ኢንፊዳል የሆኑትን የመጀመሪያ አይሁዳውያንን በሙሉ ማጥፋት አለብን። ሁለተኛ ደግሞ ክርስቲያኖችንና ሌሎችን ፓጋኖችን ማለት ሃይማኖት የሌላቸውን በሌላ መንገድ ጣዖት የሚያመልኩትን በሙሉ በሰይፍ ማጥፋት አለብን። መሃዲ የሚመጣው መሲህ ማለት ነው። መሲህ ይኸውላቸው በእስልምና ተስፋ የሚደረግበት መሲህና እኛ ተስፋ የምናደርገው ኢየሱስ ይመጣል ብለን የምንጠብቀው ኢየሱስ ወይም የሚመጣው ኢየሱስ አንድ አይደሉም። እነሱ የሚሉት ኢሳና እኛ የምንለው ኢየሱስ ፈጽሞ የተለያየ ነው። ምን ማለት ነው? እነሱ ይመጣል ብለው የሚጠብቁት መሃዲ መስቀልን ሰብሮ መስቀልን ራሱ ምልክቱን ራሱ አስወግዶ የሚገዛ መሃዲ ነው። እኛ የምንጠብቀው በመስቀል ላይ የተሰቀለ የሞተ ከዛም ከሙታን የተነሳ በአብ ቀኝ የተቀመጠና የሚመጣ ነው። ሊከብር የሚመጣ ነው። እነርሱ የሚሉት አልሞተም፣ አልመሲህ ኢሳ አልሞተም፣ ወደ ላይ ተወሰደ እንጂ አልሞተም ብለው ነው የሚያምኑት። ኤንዌይስ ወደዛ አስተምሮዎች ውስጥ መግባት አልፈልግም። በክርስትና አንዳንድ ሰዎች እነሱ የሚሉት መሲህና እኛ የምንለው መሲህ አንድ ነው ብለው ያስባሉ። አይደለም፣ ፈጽሞ አይደለም። ይህ እነሱ የሚሉት መሃዲ ማለት መሲህ የሚመጣው እኛ መሲሁ እንዲመጣ አሁን ይኸውላችሁ አንድ አስተምሮ በእኛ ኢየሱስ የነገረንና ሐዋርያቱ ያስተማሩን እውነት አለ። እሱ ምንድን ነው? ጌታ እንዲመጣ ኢየሱስ እንዲመጣ የመንግስት ወንጌል በዓለም ሁሉ ላይ መሰበክ አለበት። ሰዎች ወንጌል መስማት አለባቸው። ሰዎች እንዲድኑ ቤተክርስቲያን ተነስታ ለሰው በጎ ፈቃድ መስራት አለባት። ለእግዚአብሔር ክብርና ለሰው መልካም ለሰው በጎ ፈቃድ መስራት አለባት ቤተክርስቲያን። ሰዎችን ሁሉ ወደ ክርስቶስ ኢየሱስ መንግስት መጥራት አለባት። ዋጋ እየከፈለች ማለት ነው። ዋጋ እየከፈለች ወደ ዓለም ሁሉ ማለት በዓለም ጫፍ ሁሉ ማለት ደግሞ እስራኤልንም ኢየሩሳሌምንም ይጨምራል። አይሁዳውያንም ደግሞ ይነቃሉ። ኢየሱስ ከመምጣቱ በፊት መሲያቸው ኢየሱስ እንደሆነ እሱም ደግሞ አሳልፈው እንደሰጡት ለሮማውያን ሮማውያንም እንደሰቀሉትና እንደሞተ ዋጋ ከፍሎም ደግሞ ከሙታን እንደተነሳ ነገር ግን እነሱ እንዳልተቀበሉት ለብዙ ዘመናት ለዚህ አሁን አትሊስት ለ2000 ዘመናት እንዳልተቀበሉት በዚህም ምክንያት ደግሞ ብዙ ዋጋ እንደከፈሉ በዚህም ምክንያት ብዙ እንግልት እንደደረሰባቸው የዓለም ብርሃን ለመሆን እንደተጠሩ ያን ብርሃንነታቸውን ኢየሱስ ክርስቶስ ለዓለም ሁሉ ይዞ በመውጣት በክርስቶስ በኩል እሱ እንደተፈጸመ በማወቅ አሁን ያንን የክርስቶስን ስራ ለመስራትና ስራውን ለመፈጸም የዓለም ብርሃንነታቸውን ለመቀጠል ንስሐ ይገባሉ፣ ይመለሳሉ። ጳውሎስ እንዳለው አይሁድ ሁሉ ይድናሉ። ታላቅ ሪቫይቫል በምድራቸው ላይ ታላቅ መነቃቃት የመንፈስ ቅዱስ ሪቫይቫል ይሆናል። የወንጌል ኃይል ይገለጣል። መጽሐፍ እንደሚለው ለአንድያ ልጅ በትንቢት እንደተነገረው ለአንድያ ልጅ እንደሚለቀስ ያለቅሱለታል ይላል። ለአንድያ ልጅ እንደሚለቀስ ያለቅሱለታል። ከዚህ የተነሳ መዳንን ነው እግዚአብሔር የሚፈልገው። በመዳን መንገድ ውስጥ ነው ኢየሱስ የሚመጣው እንጂ እኛ እንድናጠፋ ለሱ ተነስተን የመስቀል ጦረኞች ብለን ራሳችንን የመስቀል ጦረኞች ብለን ተነስተን ለሱ እንድንዋጋለት አልጠራንም፣ እንድናድን እንጂ። ነገር ግን የእስልምናው መሃዲ እነሱ የሚጠብቁት መሃዲ ግን የሚመጣው እነሱ ከሃዲ የሆኑትን በሰይፍ ካጠፉ በኋላ ወይም ደግሞ ሰዎችን ወደ እስልምና መቀየር ከቻሉ ምድር ኢንፊዳል ኖሮባት ምድር በካህዲዎች ተሞልታ በክርስቲያኖች
በአይሁዶች ተሞልታ ምድር ማህዲ አይመጣም። ስለዚህ የመጀመሪያ ዋና ጠላት ለዚህ እነማን ናቸው? አይሁዳውያን ናቸው። ዲስኦቤይ ያደረጉት ይሄ በእነሱ አስተምሮ ያለ ነው። ስለዚህ የመጀመሪያ ማጥፋት ያለባቸው አይሁዳውያንን ነው መጀመሪያ። ቀጥሎ ማጥፋት ያለባቸው ሌሎችን ነው፣ ክርስቲያኖችንና ሌሎችን ነው ማጥፋት ያለባቸው። ለዚህ ነው ጂሃድ እንግዲህ ጂሃድ የተቀመጠው ለዚህ ነው። ጂሃድ እንግዲህ የተቀመጠ ለረጅም ጊዜ እንዲፈነዳ ታቅዶ የተቀመጠ ታይመር ቦምብ ነው ማለት ነው። የጊዜ ቦምብ ነው ማለት ነው። ጊዜ የሚያፈነዳው ቦምብ ነው ማለት ነው። ዓለም ካልነቃች። ነገር ግን ያ አይደለም የሚሆነው። እግዚአብሔር በቃሉ የተናገረው ነው የሚሆነው። እግዚአብሔር በነቢያቱ የተናገረው ነው የሚሆነው። ምድር በሙሉ እግዚአብሔርን በማወቅ እውቀት ትሞላለች። እንደዛ ነው የሚሆነው። በእስልምናም ርዕዮተ ዓለም የተሞሉ ማህበረሰቦች የአረብ ሀገር እና ሌሎች ከአረብም ውጭ ያሉ የእስልምና ህዝቦች ወንጌልን ይሰማሉ። በወንጌል አማካኝነት ወደ ኢየሱስ ክርስቶስ ይመጣሉ ብዬ አምናለሁ። ለዛ እግዚአብሔር ጠርቶናል። እነሱም በጥላቻ እንድናይ አይደለም። ኢቭን በዚህ በደል ውስጥ የተገኙ ክርስቲያኖችንም በጥላቻ እንድናይ አይደለም። አይሁዳውያንንም በጥላቻ እንድናይ አይደለም። ለሁሉም እግዚአብሔር አንድ ልጁን ሰጥቷል። በሁሉም መካከል ያለውን የጥል ግድግዳ ለማፍረስ በመስቀል ላይ መጥቶ ኢየሱስ ስጋውን ቆርሷል፣ ስጋውን ከፍሏል። በተከፈለው ስጋ አማካኝነት ሁላችን ወደ እግዚአብሔር መንግስት እንገባለን ከተቀበልን። ለተቀበሉት ለስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የመሆንን መብት ሰጣቸው፣ ስልጣን ሰጣቸው ይላል መጽሐፍ ቅዱስ። እና ይህንን የመንግስት ወንጌል ይዘን መሄድ አለብን። እንችላለን፣ ደግሞም ይሆናል። እግዚአብሔር ያንን ያደርጋል። ይህንን የከፋ ጥላቻ ከምድር ላይ ያስወግዳል። ነገር ግን ፋክቱ ይሄ ነው፣ እውነቱ ይሄ ነው። የመጣንበት ዓለም የመጣችበት መንገድ ይሄ ነው ዓለም የመጣችበት መንገድ። ስለዚህ በከፍተኛ ሁኔታ ሰዎች በሃይማኖታቸው ምክንያት ሃይማኖታቸው በውስጥ ካስቀመጠው ብዙ ተንኮል፣ ክፋት ከሃይማኖት አስተምሯቸው ለዛም ሃይማኖት ደግሞ ታማኝ ለመሆን ካላቸው ቅናትና ፍላጎት የተነሳ ነገር ግን ያለ እውቀት በመሆን ሌሎች ሰዎችን በመጥላትና በመበደል ሲመላለሱ ኖረዋል። ዛሬም እንደዛ የሚያስቡ ብዙ ናቸው። ወደ አሁኑ በዚህ ጊዜ በእስራኤል ምድር ስላለው ከመነጋገራችን በፊት እንግዲህ አሁን የተናገርኩት ጥቂት መረዳት እንደሚሰጣችሁ ተስፋ አደርጋለሁ። አሁን በዚህ ጊዜ በእስራኤል ምድር እየሆነ ያለውን ነገር ለመረዳት ይሄ ጥቂት መረዳት እንደሚሰጣችሁ ተስፋ አደርጋለሁ። ነገር ግን ወደ ናዚ ወደ ሂትለር ዘመን እንመለስ እና ያንን በዝርዝር ማየት እንጀምር። እንግዲህ ከዚህ በፊት እንደተነጋገርነው ስለ የጀርመን ናዚ ፓርቲ ወይም እነሱ ራሳቸውን ሰርድራይክ ብለው ይጠራሉ። ይህ ናዚ ፓርቲ ወደ ስልጣን በመጣበት ጊዜ በከፍተኛ ሁኔታ አይሁድ ጠል የሆኑ ፕሮፓጋንዳዎችን፣ አስተምሮችን በጀርመን ማስፋፋት ይጀምራል። ነገር ግን ከዚህ ፊት እንዳልኳችሁ ሌሎች ንጹህ አልነበሩም፣ ሌሎች የአውሮፓ ሀገራት። ነገር ግን በዋናነት ጀርመን ጫፍ ያደረሰው ነው የጀርመን መንግስት በጊዜው የነበረው በ1933 በፈረንጆቹ ወደ ስልጣን የመጣው ናዚ ፓርቲ ከ1933 እስከ 1945 ነው በስልጣን ላይ የቆየው። ለ12 ዓመት ያህል ነው። እንግዲህ በምርጫ ነው ወደ ስልጣን የመጣው። ከዛ በኋላ ምርጫ የሚባልን እና የጀርመን ዲሞክራሲን በሙሉ ያጠፋ፣ ምርጫ የሚባልን ያስቀረ፣ አንድ ፓርቲ ብቻ በጀርመን እንዲሆን የሰራ የኃይልና የስልጣንም ጉዳይ ስለሆነ ያሰጉኛል ለስልጣን ብሎ የሚያስባቸውን በሙሉ በማፈን በማሳደድ በመግደል መጀመሪያ ማጎሪያ ካምፖችን መክፈት የጀመረው ለሶሻሊስቶች ለኮሚኒስቶች ነው ብሎ ነው፣ ለፖለቲካ ተቃዋሚዎቹ ማለት ነው። በጀርመን ኮሚኒዝምንና ሶሻሊዝምን ለማስፋፋት እየተንቀሳቀሱ የነበረው ይህ ነው መፍትሄው ብለው እየተንቀሳቀሱ የነበሩ ሂትለርም ወደ ስልጣን ከመምጣቱ በፊት እየተንቀሳቀሱ የነበሩ አካላት ነበሩ። ሂትለር ወደ ስልጣን ከመጣ በኋላ በቀጥታ ከነሱ ጋር ወደ ግጭት፣ ወደ ጦርነት ነው የገባው። ብዙዎችን እየያዙ እያፈኑ እያሰሩ ወደ ማጎሪያ ካምፕ እየወሰዱ መግደል ይጀምራሉ። በጀርመን ዩትኔዥያ የተባለ አንድ ፕሮግራም እነ ናዚ ያስተዋውቃሉ። ይህ ፕሮግራም ምንድነው? ሰዎች ቋሚ በሽታ ያለባቸው ሰዎች፣ የአእምሮ በሽታ ወይም የአእምሮ ዝግመት ያለባቸው ህፃናት፣ አካል ጉዳት ያለባቸው ሰዎች እነዚህን በሙሉ
ለጀርመን ማህበረሰብ ጸር ናቸው በሚል መጀመሪያ የተሻለ ቦታ አዘጋጅተንላቸዋል በሚል ነው ከቤተሰብ የወሰዷቸው እንግዲህ ጀርመናውያንን ነው። ከዛ በኋላ ግን በዚህ በዩትኔዥያ ፕሮግራም አማካኝነት በጣም ማለት ስቃይ በሌለው መልኩ መግደል ማለት ነው። መግደል ማስወገድ። የእነዚህ ሰዎች ጥፋት ምንድን ነው? በሽተኛ መሆን ነው። አካል ጉዳተኛ ሆኖ መፈጠር፣ የአእምሮ ዝግመት ያለባቸው ህፃናት፣ የአእምሮ በሽታ ያለባቸው ሰዎች፣ አዋቂዎች ጭምር በብዛት እየወሰዱ ማስወገድ መግደል ጀመሩ። ይህን ፕሮግራም ለምንድን ነው ያደረጉት? በጀርመን ኤሪያን የሚባለውን ዝርያ ለማስፋፋት። ኤሪያን የሚባለው ዘር ነው ዓለምን መግዛት ያለበት። አንድ የሂትለር ታዋቂ አባባል አለ። አንድ የሂትለር we are the master race today we rule Germany tomorrow the world we are the master race እኛ ምርጥ ዘሮች ነን። ዛሬ ጀርመንን እንመራለን፣ ነገ ዓለምን በሙሉ። ይሄ ነው ትርጉሙ። we are the master race today we rule Germany tomorrow the world ዛሬ ጀርመንን እንመራለን፣ ነገ ዓለምን በሙሉ። ለምን? ምርጥ ዘር ስለሆነ፣ ዋና ዘር ስለሆነ። ኤሪያን የሚባለው ዘር ኤሪያን እንግዲህ ከዚህ በፊት ወርቃማ ፀጉር ብያቸዋለሁ። ትርጉሙ ወርቃማ ፀጉር አይደለም በቀጥታ ብሎንዲ ሄር ወይም ብሎንድ ሄር ያላቸው ማለት በቀይና በቢጫ መካከል ያለ ፀጉር፣ በቀይና በቢጫ መካከል ያለ ድፍርስ ፀጉር ያላቸው ሰዎች፣ አይናቸው ሰማያዊ የሆነ ቁመታቸው ረጅም የሆኑ ከትከሻቸው ሰፋ ያሉ እነዚህ ናቸው ኤሪያን ዘሮች ወይም አሪያን ማለት እንችላለን። በኤ ነው የሚጀምረው ስፔሊንጉ ARYAN ማለት ነው። እና ይሄ ነው ዋናው ዘር፣ ይሄ ነው ጀርመን ላይ መግዛት መምራት ያለበት ይሄ ነው። ስለዚህ ብለው ሌሎችን በሙሉ እንግዲህ ሲስተማቲክ በሆነ መላ በሚሉት መንገድ በመላ ማስወገድ ማለት ነው። መጀመሪያ የጀመሩት ከአካል ጉዳተኞች፣ አእምሮ በሽተኞችና ማለት በሐኪም በሕክምና የማይድን በሽታ ያለባቸውን ሰዎች ማስወገድ ነው። እንዴት አይነት የከፋ መንግስት ወይም አገዛዝ እንደነበር በዛን ጊዜ ማየት ትችላላችሁ። እንዴት የከፋ እንደነበር ዜጎቹን በዚህ መንገድ መፍትሄው ማስወገድ ነው፣ መግደል ነው ብሎ የሚያምን መንግስት ማለት ነው። ወደ አይሁዳውያን ከመምጣቴ በፊት ኤሪያን ላይ ራሳቸው እነሱ ምርጥ ዘር ብለው ያሰቡት ላይ ራሱ ያደረጉትን ለማሳየት ልሞክር በጥቂቱ። ይኸውላቸው ፕሮግራም ያወጣል ሃይንሪክ ሂምለር የሚባል የኤስኤስ እና የጌስታፖ መሪ። ኤስኤስ የጀርመን ፓራሚሊተሪ ነው ብያቸዋለሁ። ልዩ ወታደራዊ ክንፍ ነው። የጀርመን ልዩ ወታደራዊ ክንፍ ነው። ጌስታፖ ደግሞ ሚስጥራዊ ፖሊስ ነው ወይም ሚስጥራዊ የደህንነት ኃይል ነው ጌስታፖ። የዚህ የሁለቱም መሪ አንድ ሰው ነው፣ ሃይንሪክ ሂምለር ይባላል። እንግዲህ ሃይንሪክ ሂምለር ዶሮ አርቢ ነበር። ገና ወጣት ነበር፣ ገና ታዳጊ ነበር። የጀርመን የመጀመሪያውን ዓለም ጦርነት ጀርመን ስታደርግ የነበረውን ጦርነት ለመዋጋት ገብቶ ስልጠና ከወሰደ በኋላ ግን ጦርነቱ ያበቃል፣ እሱ ከመዋጋቱ በፊት ወደ ውጊያ ከመሄዱ በፊት። ስለዚህ ተመልሶ መጥቶ የዶሮ እርባታ ዶሮ አርቢ ይሆናል። በኋላ ላይ ሂትለር ተነስቶ የናዚ እንቅስቃሴ ሲያደርግ እና የጀርመን ወጣቶችን ልብ ሲገዛ አብሮ ተማርኮ ከመጡት ውስጥ ሃይንሪክ ሂምለር አንዱ ነው። በኋላ ላይ ግን ወደ ስልጣን በሚወጡበት መንገድ ናዚ ፓርቲ ወደ ስልጣን በሚወጣበት መንገድ ላይ ሃይንሪክ ሂምለር ለሂትለር ታማኝ የቅርብ ሰው ይሆናል። በኋላም የኤስኤስ መሪ ይሆናል። ከኤስኤስ አመራር ከጀርመን የልዩ ወታደራዊ ኃይል አመራርነት ወደ ጌስታፖ አመራርነትም ይመጣል። ሁለቱንም ጠቅልሎ ይወስዳል። ኤስኤስ የተቋቋመው ሂትለርን ለመጠበቅ ለሂትለር ቦዲጋርድ ለመሆን ነው። ሂትለርን ለመጠበቅ ነው። ገና ወደ ስልጣን ከመምጣታቸው በፊት ገና ናዚዎች ወደ ስልጣን ከመምጣታቸው በፊት ነው ኤስኤስን ያቋቋሙት። በጣም በጥቂት 100 ሰዎች በ50 ሰው እና በጥቂት 100 ሰዎች ነው የጀመሩት። በኋላ ግን እጅግ በዓለም ላይ ትልቁ ፓራሚሊተሪ ብዙ ሰው የያዘ ፓራሚሊተሪ ኃይል ይሆናል ኤስኤስ። የነዚህ የሁለቱ መሪ የነበረው ሃይንሪክ ሂምለር የሂትለር በጣም ቀኝ እጅ ነው በጊዜው የነበረው። እሱ ከአሪያን ዝርያ ጋር በተያያዘ በጣም ኦብሰስድ የሆነ ማለት በጣም የተጠናወተው ሰው ነው። ከዚህ የተነሳ ከሃይንሪክ ሂምለር ፕሮግራሞች ውስጥ አንዱ ምንድን ነው? ኤሪያን የሆኑ ዘሮችን የኤሪያ ዝርያን ማብዛት ማስፋት የሚል ነው። እንግዲህ ያንን ለማድረግ ህግ ያወጣሉ።
እነ ሂትለር ማለት ናዚዎች ሕግ ያወጣሉ። ሕጉ ምንድን ነው? አንድ ጀርመናዊ ኤሪያን ዝርያ ያለበት ሰው እና ሴት ባልና ሚስት ማለት ነው። መጀመሪያ ይኸውላችሁ ወደዚህ ታሪክ ከመምጣቴ በፊት አንድ ሰው ሲጋባ የጋብቻ ሰርተፍኬት የሚሰጠው ናዚ ፓርቲ ነው። የጋብቻ ሰርተፍኬት ከመስጠቱ በፊት ለመጋባት ቅድመ ሁኔታዎች አሉ። ሁለቱም ኤሪያን መሆን አለባቸው። ኤሪያን ካልሆኑ ማግባት አይቻልም የሚል ሕግ አወጡ በጀርመን። ኤሪያን ለመሆናቸው የሕክምና ወረቀት በሕክምና ሐኪም ጋር ሄደው የናዚ አባላት የሆኑ ሐኪሞች ጋር ማለት ነው ሄደው ያንን ወረቀት አምጥተው ነው በዛ መሰረት ነው የጋብቻ ፍቃድ የሚሰጣቸው። በኋላም ላይ የኤስኤስ ኦፊሰሮች የኤስኤስ አመራሮች በየቦታው በየወረዳው በየአካባቢው ማለት ነው በየግዛቱ ሰርተፍኬት ይሰጣሉ፣ ከስር ይፈርማሉ። ኤሪያ መሆናቸውን አረጋግጠን አጋብተናቸዋል የሚል ማለት ነው። እጅግ በጣም ከባድ የሆነ ዘረኝነት በዓለም ላይ የታየበት ጫፍ የደረሰ ዘረኝነት የታየበት ጊዜ ነው። ከዛ ደግሞ የተጋቡ ደግሞ 4 የመውለድ ግዴታ አለባቸው። 4 ድረስ መውለድ አለባቸው። 4 ልጆች በትንሹ ነው። 4 የወለዱ የሚሰጣቸው ሽልማት አለ። 6 የወለዱ የሚሰጣቸው ሽልማት እናቶች ማለት ነው። 8 የወለዱ የሚሰጣቸው ሽልማት አለ። ብዙ ከወለዱ ብዙ ሽልማት ይሰጣቸዋል። መንግስት ለልጆቻቸው ክፍያ ይፈጽማል። ልጆቻቸውን እንዲያሳድጉ ይከፍላቸዋል። ስለዚህ ይኸውላችሁ በጣም አሳፋሪ ቪዲዮዎች በዛን ጊዜ የነበሩ ፕሮፓጋንዳ የተሰሩባቸው አሳፋሪ ቪዲዮዎች አሉ። ሕፃናትን ኢንኩቤተር ውስጥ ይሄ ማሞቂያ ውስጥ ከተው በብዙ መቶዎች የሚቆጠሩ ሕፃናትን እያነሱ ነርሶች፣ ሴት ነርሶች እየመረጡ ይሄ ኤሪያን ይመስላል አይመስልም እያሉ ሕፃናትን የተወለዱ ሕፃናትን ከሌሎች እንኳን የተወለዱ ሕፃናትን ይቀሙ ነበር፣ ይወስዱ ነበር፣ ይመርጡ ነበር። በዛ መንገድ ልክ እንደ ዶሮ እንቁላል ማለት ነው። ልክ እንደ ዶሮ እንቁላል ይሄ የጀርመን ናዚ ፓርቲ የኤሪያን ፍቅር ይሄ ኦብሰሽን ምንድን ነው የተጠናወታቸው ናቸው። ግን ሃይንሪክ ሂምለርም ያንን አይመስልም፣ ሂትለርም ያንን አይመስልም፣ እነሱ የሚሉትን አይመስሉም እና ሌሎቹ ያንን አይመስሉም። ናዚ ወደ ስልጣን እንደመጣ ፓርቲው ማድረግ የጀመረው በቨርሳሌስ አግሪመንት ወይም በቨርሳሌስ ስምምነት መሰረት ጀርመን 100,000 ወታደር ብቻ ነው የሚኖራት የሚለውን አፍርሰው ምንም ስምምነቱን ተቃውመው ስምምነቱ በማይፈቅድ መልኩ ብዙ ወታደሮችን መመልመል ነው። የጀርመን ወታደሮችን መመልመል ነው። በሚስጥር ደግሞ አየር ኃይል መገንባት ነው። በአንደኛው ዓለም ጦርነት በጀርመን ታዋቂ የነበረ በጣም እንደ ጀግና የሚታይ የአየር ኃይል አብራሪ አንድ ሰው አለ፣ ሄርማን ጎሪግ የሚባል። ሄርማን ጎሪግ የአንደኛው ዓለም ጦርነት ጀግና ነው፣ የጀርመን ጀግና ነው የነበረው። አየር ኃይል አብራሪ ነው የነበረው፣ የጦር አውሮፕላን አብራሪ ማለት ነው የነበረው። እንግዲህ እንደዚህ የታወቀ ዝነኛ የሆነ ጀርመናዊ የነበረ ነው። ነገር ግን ናዚ ፓርቲ ሽልማትም በአንደኛው ዓለም ጦርነት ሽልማትም የነበረው ያን ሽልማት ደረቱ ላይ አድርጎ የሚዞር የነበረ ሰው ነው። ያ ሰው ናዚ ፓርቲን ይቀላቀላል። ከነ ሂትለር ጋር ይሆናል። እነ ሂትለር አንድ አሳይመንት ይሰጡታል። አየር ኃይል በሚስጥር መገንባት፣ የጀርመንን አየር ኃይል እንደ አዲስ እንዲገነባ የተከለከለው በቨርሳሊስ ስምምነት በ1919 ማለት ነው። በቨርሳሊስ አግሪመንት ወይም በቨርሳሊስ ስምምነት የተከለከለውን አየር ኃይል እንዲገነባ እንደዚሁም ደግሞ ባህር ኃይል እንዲገነባ እቅድ ያወጣሉ። አየር ኃይሉን ሲገነባ የነበረው ሄርማን ጎሪግ ነው። ከጥቂት ዓመታት በኋላ ዓለምን ነው ሰርፕራይዝ ያደረጉት፣ ዓለምን ያስደነቁት። ደብቀው አየር ኃይል ገነቡ፣ ብዙ አውሮፕላኖችን አመረቱ፣ በድብቅ ገዙ። ብዙ ካደረጉ በኋላ እንግዲህ ብዙ ወታደሮችን ነው ይዘው ኑረምበርግ የሚባል ቦታ ላይ ወታደራዊ ትዕይንት ማሳየት የጀመሩት። ኑረምበርግ የሚባል የጀርመን ከተማ ላይ እና መጀመሪያ የፈረሙትን የተስማሙትን ስምምነታቸውን ተቃውሞ ነው መነሳት የጀመሩት። የጀርመን ሕዝብ ደግሞ እንግዲህ ጦርነቱንም አንደኛ ዓለም ጦርነቱንም ጀርመን ከተሸነፈች በኋላ ጦርነቱ ላይ የደረሰውን ኪሳራ ሌሎች ሀገራት ላይ አሸናፊ የሆኑ ሀገራት ላይ የደረሰውን ኪሳራ በሙሉ ጀርመን እንድትከፍል ብለው ያንን ገንዘብ ነው የጫኑባት። እንግዲህ ይሄ ታሪክ ነው። ፍትሐዊ ነው አይደለም የሚለውን ለማብራራት አይደለም የመጣሁት፣ ግን ይሄ ታሪክ ነው። ይሄ ጀርመናውያንን አላስደሰታቸውም ነበር። እንግዲህ ዓለምም የሰራው ስህተት ጀርመኖች በዚህ መንገድ ሂትለርን እንዲተባበሩት ከናዚ ፓርቲ ጋር አብረው እንዲቆሙ ሌላውም ዓለም
በሰዓቱ የነበረው ሊግ ኦፍ ኔሽን ወይም ዩኤንም የሰራው ትልቅ ስህተት ነው፣ የታሪክ ስህተት ነው ብዬ አምናለሁ በግሌ። ወይም ደግሞ ሌሎች ሀገራት ሊግ ኦፍ ኔሽን ብቻ ሳይሆን በጊዜው አሸናፊ ሆነው የተነስተው የነበሩት እነ አሜሪካ፣ እነ እንግሊዝና እነ ራሻ ሌሎችም ሀገራት የሰሩት ስህተት ነው ብዬ አምናለሁ በግሌ ጀርመናውያን ከናዚ ፓርቲ ጋር እንዲተባበሩ። ምክንያቱም ሌላው ዓለም ይህንን ሁሉ ጫና ጥሎባቸው ነበርና ዕዳ ጥሎባቸው ነበር ጀርመናውያን። ስለዚህ ከዚህ ነገር አወጣቸዋለሁ፣ ነፃ አወጣቸዋለሁ ብሎ የመጣውን ሂትለርን ተከትለው ተነሱ። ሂትለር 100,000 ወታደር ብቻ እንዲመለምል የተፈቀደለትን የጀርመንን ሀገር ወይም ጀርመንን ወደ 8 ሚሊዮን ጀርመናውያን ወታደሮች አደረገ። 8 ሚሊዮን ከ80 ሚሊዮን ጀርመናውያን 10%ቱ ወታደር ነበር። 8 ሚሊዮን በዓለም ትልቁ ግዙፍ ወታደር ያላት ሀገር ሆነች ጀርመን በጊዜው ማለት ነው። እና ኤስኤስ ደግሞ ወታደሮች የኤስኤስ ወታደሮች የሚመረጡት ኤሪያን ዘር መሆናቸው ታይቶ ነው። ኤሪያን ከሆኑ ነው ኤስኤስ ውስጥ የሚገቡት። እንደዚህ አይነት ብዙ የተወሳሰበ ፕሮግራም ውስጥ የተወሳሰበ ፖሊሲ ውስጥ በመንግስት ደረጃ ገብተው ህዝቡን ማስለመድ ጀመሩ። ዘረኝነትን፣ በኋላ የጭካኔ ዩቲኔዚያ እንዳልኳችሁ ዩቲኔዚያን ፕሮግራም ሲጀምሩ የጀርመን ህዝብ ተነሳ። የጀርመን ህዝብ በኋላ ላይ ይህንን ነገር ማወቅ ጀመረ፣ መቃወም ጀመረ። ጀርመናውያን እየተገደሉ እንደሆነ በጀርመን መንግስት እየተገደሉ እንደሆነ በሚያውቅበትና በሚቃወምበት ጊዜ ለጊዜው ዩቲኔዚያ ፕሮግራምን አቆሙ። የዩቲኔዚያ ፕሮግራም ወይም ደግሞ ከዩቲኔዚያ ግን የተማሩት ነገር አለ። እነ ሂትለር ያ ሲቆም የተማሩት ነገር አለ። ምንድነው እሱ? ሰዎችን በማስ በብዛት እንዴት መግደል፣ ሲስተማቲክ በሆነ መንገድ መልኩ፣ ባልታወቀ መልኩ ሰዎች ሌሎች ሳይለዩ ቀስ ተብሎ እንዴት ብዙ ሰዎችን ማስወገድ፣ እንዴት ብዙ ሰዎችን መግደል እንደሚቻል የተማሩበት ነው። በመጥፎ የተማሩበት ነው ዩቲኔዚያ ፕሮግራም። እንግዲህ ከዩቲኔዚያ ፕሮግራም በኋላ የጀመሩት ኮንሰንትሬሽን ካምፕ ነው ወይም ማጎሪያ ካምፕ ነው። ከዛን ጊዜ ጀምሮ በከፍተኛ ሁኔታ አይሁድን በግልጽ በአደባባይ ማሳደድ ተጀመረ። በዚህ መንገድ ነው እንግዲህ አይሁዳውያንን ማሳደድ የጀመሩት። ኦስትሪያ ሂትለር ተወልዶ ያደገባት ሀገር ናት። ኦስትሪያ ቬና ነው ያደገው ሂትለር። ለአይሁዳውያን ጥያቄ ምን አይነት መፍትሄ ነው መስጠት ያለብን የሚል ምክክር ያደርጋሉ። በዚህ ጊዜ እንግዲህ ሲኦል ተከፍቶ ሰይጣን በሰው መንግስት ውስጥ የፈለገውን ፕሮግራሙን ለማድረግ ሲሰራ የነበረበት ጊዜ ነው ማለት እንችላለን። እንግዲህ ተመልካቾቼ የዛሬው ትምህርት የዛሬው ኤፒሶድ ይህንን ይመስላል። የሚቀጥለውን ምዕራፍ ይዘንላችሁ እንመጣለን። የሚቀጥለው ትምህርት እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግና የደውሉን ምልክት በመጫን ተጠባበቁ። እስከዛው መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑ።